ሰላም ሰላም እንዴት ናችሁ? እንግዲህ ምንድን ነው ትናንትና ማይክሮስኮፕ ላይ ካልሲየም ኦክዛሌትን አሳይቻችሁ ነበርና በምልክት እስቲ ዛሬ ደግሞ ካልሲየም ኦክዛሌት ምንድን ነው የሚለውን ነገር እንይና ከዛ በኋላ ውሳኔው የእናንተ ይሆናል ማለት ነው። እንግዲህ ካልሲየም ኦክዛሌት ማለት ምንድን ነው? የምናየው አንደኛ ኮምፕሬሲቭ ክሊኒካል አናላይሲስ ኦፍ ፓቶፊዚዮሎጂን ዲያግኖሲስ ኤንድ ፕሪቬንቲቭ ማኔጅመንቱ እናያለን ማለት ነው። ስለዚህ ምንድን ነው ከዲፊኒሽኑ ስንጀምር ዲፊኒሽን ኤንድ ኮር ኮምፖዚሽኑ ምንድን ነው ካለ ካልሲየም ኦክዛሌት ክሪስታል አር ዘ ሞስት ፕሪቫለንት ሚኒራል ዲፖዚት ፋውንድ ኢን ዘ ሂውማን ዩሪናሪ ሲስተም ሪፕሬዘንቲንግ አፕሮክሲሜትሊ ከ75 እስከ 80% ኦፍ ኦል ዲያግኖስድ ሬናል ካልክል የሚባል ነው። ምንድነው ይሄ ካልሲየም ኦክዛሌት የሚገኘው ዩሪን ዲያግኖስ በምናደርግበት ጊዜ ፕሮቲን ፖዘቲቭ ከሆነ ካስት ዳውት እናደርጋለን ወይም እንጠረጥራለን። ይህ ካስት ሲኖር ከነዚህ ካስቶች መካከል አንዱ ማን ነው? ካልሲየም ኦክዛሌት ነው። እንግዲህ ካልሲየም ኦክዛሌት ኮምፖዚሽኑ እንዴት ነው ካላችሁኝ፣ ኮምፖዚሽኑ ከካልሲየም እና ኦክዛሌት ከተባለ ሁለት ንጥረ ነገር የሚመጣ ነው ማለት ነው። ስቴቢሊቲው ምንድን ነው? ዘስ ክሪስታልስ ካም ፍሮም ኢን ቦዝ አሲዲክ ኤንድ ኒውትራል ፒኤች ኢንቫይሮንመንት ላይ ሊገኙ ይችላሉ ማለት ነው። እሱ ነው እንግዲህ ካልሲየም ኦክዛሌት ማለት ነው። ስለዚህ ዩሪናሪ ትራክት ላይ ይገኛል። ምን በምታደርጉበት ጊዜ በተለይ ዩሪን ዲያግኖስ ዲፕስቲክ በምታደርጉበት ጊዜ ዩሪን ፖዘቲቭ ዋን አንስቶ እስከ ፖዘቲቭ ቱ ከዛም በላይ ከመጣ ካስት ዳውት እናደርጋለን። ከእነዚህ ካስቶች መካከል አንዱ ካልሲየም ኦክዛሌት ነው ማለት ነው። ስለዚህ ካልሲየም ኦክዛሌትን በሁለት መልኩ ማግኘት ይቻላል። አንደኛው በዳይመንድ ሻፕ ነው። ሁለተኛው ደግሞ እንግዲህ በምንድን ነው? በፖስታ መልክ በዳይመንድ ሻፕ እና በፖስታ መልክ። ትናንትና ያሳየኋችሁ ምን አይነት ነበረ? ዳይመንድ ሻፕ ነበረ ማለት ነው። ስለዚህ ምንድነው ዘ ፓዝ ኦፍ ፎርሜሽኑ አንደኛ ክሪስታላይዜሽን ፕሮሰስ ነው። ፎርሜሽን ኦከር ዌን ዩራን ዌስት ቢካም ሃይሊ ኮንሰንትሬትድ ኤንድ ሱፐር ሳቹሬትድ ሲሆን ወይ ሊኩዊድ ቮሊዩም ኢዝ ኢንሰፊሽንት። ምንድነው የሚፈጠርበት ምክንያት? ሰውነታችን ኪድኒ ውስጥ ሶሉሽን ወይም ደግሞ ቮሊዩም ኢንሳፊሽንት ካለ ሊኩዊድ ቮሊዩም ኢንሳፊሽንት ከሆነ ኤንድ ኮንሰንትሬትድ ሆኖ ሱፐር ሳቹሬትድ ከሆነ ይሄ ካልሲየም ኦክዛሌት ሊፈጠር ይችላል ማለት ነው። ሶሊዩት ፕሪሲፒቴት ነው። ምንድን ነው ፕራይመሪ አሁን ለምሳሌ ላው ዩሪን ቮሊዩም ካለ ወይም ይሄ ዲሃይድሬሽን የምንለው ማለት ነው። እሱ ካለ ምን ይፈጠራል ማለት ነው? የተለያዩ ካስቶች ይፈጠራል። ከእነዚህ ካስቶች አንዱ ማን ነው ብለናል? ካልሲየም ኦክዛሌት ነው። ይሄ ኮምፓውንድ ዊዝ ሃይ ሜታቦሊክ ዌስት ኮንሰንትሬሽን ነው። ኮንሰንትሬሽን ሲሆን እና ዲሃይድሬሽን ካለ ይሄ ካልሲየም ኦክዛሌት ሊፈጠር ይችላል። ሉክ ከእነዚህ መካከል አሁን ኮዞቹ ቅድም እንዳልነው ማለት ነው። ኮዞቹን ስናይ ምንድን ነው አሁን የመጀመሪያው አንደኛው ምንድን ነው? ሃይፖ ሃይድሬሽን ነው። ሃይፖ ሃይድሬሽን ማለት ኢንአዲኬት ዋተር ኮንሳፕሽን ማለት ነው። ኢፍ ዜር ኢዝ ኢንአዲኬት ዋተር ኮንሳፕሽን ዊች ኢዝ ዜር ኢዝ ዋት ፎርሜሽን ኦፍ ዲፈረንት ካስትስ ሳም ዋን ኦፍ ዘም ኢዝ ዋት ካልሲየም ኦክዛሌት ዛት ኢዝ። ይህ በሚሆንበት ጊዜ ምንድነው ካልሲየም ኮንተንት ወይም ያላቸውን ምግቦች መመገብ ማቆም አለብን። ለምን? ኮምባይኔሽኑ ጋር እንዳይፈጠር። ሌላው ምንድነው ካልሲየምን መውሰድ ያለብን ምግብ ጋር ብቻ ይሆናል ማለት ነው። ከዛ ውጭ ግን ኦክዛሌት ግን ኦልሬዲ ፎርም ሊሆን ይችላል ካልሲየም ኦክዛሌት ማለት ነው። ሁለተኛው ምንድነው? ሃይፐር ኦክዚላሪያ ነው። ይሄ ነው ምንድነው? ሃይፐር ኦክዛሊዩሪያ የሚባለው ኤክሴሲቭ ኢንቴክ ኦፍ ኦክዛሌት ሪች ፉድስ ኤክሴሲቭ ኢንቴክ ኦፍ ኦክዛሌት ሪች ፉድስ ከነዚህ ውስጥ አንዱ ነው ማለት ነው። እንግዲህ ሁለተኛው ፕሮቲን ሰርፕለስ ኢፍ ዜር ኢዝ ሰርፕለስ ኦፍ ፕሮቲን አዝ አይ ቶልድ ዩ ቢፎር ዊች ሚንስ ፕሮቲን በዩሪን ቴስት ጊዜ ፕሮቲን ምን ከሆነ ብያችሁ ነበረ። በዩሪን ቴስት ጊዜ ፕሮቲን ፖዘቲቭ ከሆነ ብያችሁ ነበር። ዊች ሚንስ ዜር ኢዝ ሰርፕለስ ኦፍ ፕሮቲን ኢን አወር ኪድኒ ማለት ነው። ከሆነ ዜር ኢዝ ካስት ዚስ ካስት ኢዝ ዋት ካልሲየም ኦክዛሌት ካስትስ ዛት ኢዝ። ወይም ደግሞ በሌላ አባባል ኪድኒ ስቶን የሚባለው ማለት ነው። እሱ ነው። ስለዚህ እሱ ፕሮቲን ሰርፕለስ ካለ ሃይ አኒማል ፕሮቲን ኮንሳምፕሽን ካለ ዜር ኢዝ ሃይ አማውንት ኦፍ ዋት ፒሪን የሚባለው ሜታቦሌት አለ። ይህ ካለ ደግሞ ወደ አሚኖ አሲድ ከአሚኖ አሲድ ደግሞ ወደ ተለያዩ ቅንጣት ተሰባብሮ የማይወጣ ከሆነ ካልሲየም ኦክዛሌትን ፎርም ሊያደርግ ይችላል ማለት ነው። ሌላኛው ምንድነው? ሶዲየም ሎድ ኢንክሪዝ ለምሳሌ ኢንክሪዝ ሳልት ኢንቴክ ሊዲንግ ቱ ሃይፐርካልኩሊያ ዊች ሚንስ ሃይፐርካልኩሊዩሪያ። ስለዚህ እሱ ነው ሶዲየም ኢንቴክ ሃይ ከሆነ ምን ሊሆን ይችላል? ሃይፐርካልኩሊያ። ሌላው ምንድነው? ስጋር ኮንተንት ሃይ ፍሩክቶስ ኤንድ ሱክሮስ ኢንዲት እነዚህ ምግቦች አኪሚሌት ሊሆኑ ይችላሉ ማለት ነው።
በእነዚህ ምክንያቶች ይመጣል። ምንድነው ሌላው ሲስተሚክ ኤንድ ሜታቦሊክ ሪስኩ ነው። ይሄኛው ምንድነው ኦበስቲ ለምሳሌ ሜታቦሊክ ሄልዝ ሲባል አንደኛው ምን መሰላችሁ አሳያችሁ። ይሄ ነው የመጀመሪያው ሜታቦሊክ ሄልዝ ነው። ሜታቦሊክ ሄልዝ ማለት ኦበስቲ ኤንድ ታይፕ ቱ ዲያቤቲክ ሲግኒፊካንት አልተር ዩሪናሪ ኬሚስትሪ ፕሮሞቲንግ ስቶን ግሮዝ ያደርጋል። ታይፕ ቱ ዲያቤቲክ እና ኦበስቲ ካለ ዜር ኢዝ ዋት ዜር ኢዝ አኪሚሌሽን ኦፍ ካልሲየም ኦክሳሌት ዜር ኢዝ ኤ ቻንስ ቱ አኪሚሌት። ሌላው ጄኔቲክ ፋክተር ነው። ይህ ጄኔቲክ ፋክተር ደግሞ ምንድን ነው? ኮንዲሽንስ ላይክ ዴንት ዲዚዝ ካንከዝ አይዶፋቲክ ሃይፐርካልከር አይዶፋቲክ ሚንስ ዊች ሃዝ አ ዲዚዝ ዊች ሃዝ አን አንናውን ኮዝ ማለት ነው። አን አንናውን ኮዝ የማይታወቅ ኮዝ ያለው ዊች ሚንስ ጄኔቲካል ሊሆን ይችላል። በት አንናውንግሊ ዜር ኢዝ ኤ ዲዚዝ unknowingly without any cause ማለት ነው። there is any causative agent which means in other word that is the reason the other what bowel condition say for example IBD and malabsorption increase enteric oxalate absorption into the bloodstream if there is so these are the metabolic risk factor of what calcium oxalate formation ሌላው as I told you before if there is high consumption of oxalate in food which means oxalate rich food የሚባሉትን በኃይለኛው የምንመገብ ከሆነ there is what ካልሲየም ኦክዛሌት ፎርም ይሆናል። እነዚህ ፉዶች ምንድን ናቸው ካለ የመጀመሪያው ስፓናች የሚባለው ነው። ሁለተኛው ቾኮሌት፣ ሶስተኛው ራባረን፣ ብላክ ቲ፣ ቢንስ፣ ስዊት ፖታቶ፣ ፓኒዩት ወይም ነት የሚባለው፣ ቢትስ፣ ራስበሪስ፣ ፕሮሰስድ ሚት all these are what a reason behind calcium oxalate formations all these are a reason behind what calcium oxalates ሌላው ቤዚክ አዝ ላብራቶሪስት ቤዚኩ ምንድን ነው ካላችሁኝ አዝ ላብራቶሪስት ቤዚኩ ምንድን ነው ካላችሁኝ ዲያግኖሲስ ኤንድ ኤቫሉዌሽን ዘን ሳይ ፎር ኤግዛምፕል ጎልድ ስታንዳርድ ዲያግኖሲስ የሚባለው ለካልሲየም ኦክዛሌት ምንድን ነው ዲያግኖሲስ ቴስቱ አንደኛው 24 አወር ዩሪን ቴስት አዝ አይ ቶልድ ዩ ቢፎር ሩቲን ዩሪን አናላይሲስ ኢሜጂንግ ሳይ ፎር ኤግዛምፕል ሲቲ ስካን ብለድ አናላይሲስ እነዚህ ምንድን ናቸው ስታንዳርድ ጎልድ ስታንዳርድ ኦፍ ዲያግኖስቲክ የሚባሉት ናቸው። ለማን ለካልሲየም ኦክዛሌት ማለት ነው። ሌላኛው ምንድነው ፐርፐዝ ኤንድ ታርጌቱ ምንድነው ኳንቲፋይ ቶታል ኦክዛሌት ኤንድ ሊኩዊድ ቮሊዩም ዲቴክት ማይክሮስኮፕ ክሪስታል ዩሪያ ኤንድ ሂማቹሪያ ቪዥዋላይዝ ፊዚካል ስቶር ሎኬሽን ኤንድ ሳይዝ ቼክ ፎር ሙታንት ጂን ኤንድ ዴንት ዲዚዝ። ሌላው ሜትዱ ምንድን ነው ካላችሁ ሜታቦሊክ ፕሮፋይሊንግ አለ፣ ማይክሮስኮፒ አለ፣ ራዲዮሎጂ አለ፣ ጄኔቲክ ስክሪኒንግ አለ። ባይ ዩዚንግ ዚስ ሜትድስ ዊ ካን ዲያግኖዝ ዋት ካልሲየም ኦክዛሌት ማለት ነው። ካልሲየም ኦክዛሌት ሌላው አድቫንስ ኢሜጅ አናላይሲስ የሚባለው ማለት ነው። ይሄ አናላይዚንግ ኦፍ ኪድኒ የሚባለው ምንድን ነው? አናላይዚንግ ዘ ፊዚካል ኮምፖዚሽን ኦፍ አንፓስድ ኦር ሪሙቭድ ስቶን ኢዝ ክሪቲካል ፎር ዲተርሚን ዘ ኤግዛክት ሳብታይፕ ባይ ዘ ወይ ካልሲየም ኦክዛሌት አዝ አይ ቶልድ ዩ ቱ ታይፕስ which means monohydrate and dihydrate which means ኮስታል and diamond shaft ማለት ታይረል ተርንግ ትሪትመንት የሚባል አለ። ቤዝድ ኦን this we can diagnose what ካልሲየም ኦክዛሌት የሚለውን ዲያግኖስ ማድረግ እንችላለን ማለት ነው። ሌላ ክሊኒካል ፕሪቬንሽኑ ምንድን ነው? አንደኛው ፊሉይድ ቴራፒ ነው፣ ፕሪቬንሽን ለማድረግ ማለት ነው። ፊሉይድ ቴራፒ የሚባለው አለ። እሱ አቺቭ ዩሪን አውትፑት አትሊስት አንድ ሰው በቀን ከ2.5 ሊትር በላይ ዴይሊ ዋተር ሪሙቭ ማድረግ አለበት ማለት ነው። ዋተር ኢዝ ዘ ሞስት ኢፌክቲቭ ኢንሂቢተር መውሰድ አለበት፣ እሱ መጠቀም አለበት። ግሬተር ዛን 2.5 ሚሊ ሊትር ማነው ሊትር ዴይሊ ዋተር ኢንቴክ መውሰድ አለበት ማለት። ሌላው ኒውትሪየንት ባላንስ የሚባለው ኮምባይን ካልሲየም ኤንድ ኦክዛሌት ኢዝ ኢን ሚል ቱ ባይንድ ዘም ኢን ዘ ገት ኖት ኪድኒ ነው። ሌላው ሳፕሊመንት ካዥን የሚባለው አቮይድ ሃይ ዶዝ ቫይታሚን ሲ ያላቸውን አሁን ቅድም የጠቀስናቸው ምግቦች በሙሉ ቫይታሚን ሲ ኮንተንት ናቸው አብዛኞቹ ጊዜ ማለት ነው። እነዚህ ቫይታሚን ዲ ኮንተንት አላቸው። እነዚህ ምን ማድረግ ነው? ሪሙቭ ማድረግ መቻል አለብን። እነዚህን ሪሙቭ ማድረግ መቻል አለብን ማለት ነው። ስለዚህ ትናንት እንደተነጋገርነው ይሄ ነው ትናንት ያሳየኋቸው። if you have any question or doubt you can set a comment on a comment section. Have a nice time.